ሰላም እንዴት ናችሁ? ቤተሰቦቼ ሰላም ናችሁ ወይ? አለሁ እግዚአብሔር ይመስገን በጣም ሰላም ነኝ። ያላችሁበት የእግዚአብሔር ስም ሰላም ይብዛላችሁ እያልኩኝ ዛሬ እንደተለመደው አሪፍ እና ደስ የሚል መረጃ ነው ይዤላችሁ የቀረብኩት። በተለይ ደግሞ አዳዲስ የሆንን ሰዎች ከሀገር ውጭ ስንወጣ ብዙ መጠቀም የምንፈልጋቸው ነገሮች ማወቅ የማንችልበት ቦታ ስንሆን እንዴት ማወቅ እንደምንችል የሚረዳ አሪፍ አፕ ነው። በተለይ ደግሞ የተዋህዶ ልጆች ከአገር ውጭ ስትወጡ እንደው ሰው የማታውቁ ሰው ከሌለ እና ደግሞ ቤተክርስቲያን መሄድ ብትፈልጉ ያን ቤተክርስቲያን መቼ አገልግሎት ይሰጣልና አቅራቢያችሁ ምን አይነት ቤተክርስቲያን አለ፣ በእግራችሁ ብትሄዱ ምን ያክል ሰዓት ይፈጅባችኋል፣ በጣም ብዙ መረጃ የሚሰጣችሁ እና ጸሎት ደግሞ ማድረስ የማትችሉ ሰዎች ደግሞ ምን ማድረግ ምን አይነት ጸሎት ማድረስ እንዳለባችሁ፣ በዓላትን አሁን ለምሳሌ ግንቦት ወር ምን አይነት በዓል አለ፣ ምን የሚባል በዓል አለ፣ ዛሬ ቀኑ ማን ነው፣ እንደ ካላንደርም ሆኖ ደግሞ በዓላትን ደግሞ በዛ ውስጥ ደግሞ ያወጣላችኋል ማለት ነው። እንደ ተዋህዶ እንደ ቅድስት ክርስቲያን ስርዓት ማለት ነው። እና በጣም ደስ የሚል አፕ ነው። ብዙ ወሬ ሳላበዛባችሁ ወደ አፑ እወስዳችኋለሁ። ይህ አፕ ነገራችን ላይ ሁሉንም በአንድ ቦታ የምናገኘው ነው። ዝማሬውም፣ ኪነጥበቡ፣ ስብከቱ፣ ዜናው በቃ ሁሉን ነገር በአንድ የምናገኝበት አፕ ነው እና ገብታችሁ እንድትጎበኙት ስለጠይቃችኋለሁ። ቀጥታ ወደ ፕሌይ ስቶር ውስጥ ነው የምንገባው። ፕሌይ ስቶር ውስጥ ስንገባ ታች ሰርች ቦታዋ ጋር ተዋህዶ አፕ ብዬ ጽፋለሁ። በእንግሊዝኛም በአማርኛ መጻፍ ትችላላችሁ። ተዋህዶ አፕ ራሱ ነው የሚመጣልኝ። ተዋህዶ አፕ ብዬ እነካዋለሁ። የመጀመሪያዋ ትመጣለች ተዋህዶ አፕ በእንግሊዝኛ። ከዛ እኔ ኦልሬዲ ስለምጠቀምበት ኦፕን ነው የምትሉት። ኦፕን ትላችሁ እንደምታዩት በዚህ ደረጃ እንትን ይለልናል። በጣም ደስ የሚል አፕ ነው። ወቅታዊም ብንከፍተው አሁን በዚህ ሰዓት ያሉ ወቅታዊ ዜናዎች ምን አሉ? አሁን ዩቲዩብ ላይ ቲክቶክ ላይ በጣም ብዙ ቦታ ተጨምሮ ቀንሶ የሚነገርበት አጋጣሚ ነው ያለው እንደምታውቁት ከሆነ። እዚህ ጋር ግን ቅድስተ ክርስቲያን ምን ተሰማት፣ ምን እያለች ነው የሚለውን ራሱ መስማት ትችላላችሁ። ያልተዛባ ዜና በቃ ወቅቱ የጠበቀ ምን እየተሰማት ቤተክርስቲያን ዛሬ ምን አለ የሚለውን ነገር ገብታችሁ መጎብኘት ትችላላችሁ። በዚህ አጋጣሚ ያላነበባችሁትን ያስቀምጥላችኋል። እንደዚህ ያልተነበበ ይሁን ያላከፈትኩት ነው ማለት ነው። ሲቀጥል ደግሞ ከዛ እዚህ ጋር ደግሞ ተዋህዶ ሚዲያ ማለት አሁን ዝማሬ አለ፣ የቆዩ ዝማሬዎችን አሉ፣ በጣም ደስ የሚል ራዲዮ አለ። አሁን ለምሳሌ ዝማሬ ብንከፍት አያችሁት፣ ዝማሬ ብንከፍት አሁን እዚህ ጋር በጣም ብዙ ዝማሬዎች አሉ። በጣም የቅዱስ ሩፋኤል መዝሙራት አለ፣ በጾም ሰዓት የሚዘመሩ ዝማሬ፣ የንስሐ መዝሙሮች፣ የቹቻቦ መዝሙሮች በጣም ደስ የሚል ዝማሬ ነው ያለው። እዚህ ጋር ደግሞ ስንገባ ራዲዮ አለ፣ ራሳ ቅድስት ክርስቲያን ቻናሏ ራዲዮ አላት። እዚህ ጋር ኪነ ጥበብ ደግሞ ግጥም፣ ትረካ በጣም ደስ የሚል ነገር ነው ያለው። እዚህ ጋር ስብከትም አለ። ማዳመጥ ስትፈልጉ ደግሞ ስብከት ወቅታዊ ጊዜው የጠበቀ ምን አስተማረ የሚለውን ማየት ትችላላችሁ። ከዛ ደግሞ ግጻዊ የማታውቁ ሰዎች በብዛት ደግሞ ቀድሞ ቆጣሪያ ማለት ነው። ግጻዊ ማለት ጊዜያትን የሚቆጥር ማለት ነው። እሱ ደግሞ እዚህ ጋር እንዲሁ ማየት ትችላላችሁ። አሁን ለምሳሌ ዛሬ እሁድ ነው፣ ሰንበት ነው። በእኛ በኢትዮጵያ አቆጣጠር 30 ነው፣ በፈረንጆች 7 ነው፣ ጁን 7። ግን በግንቦት ወር ምን በዓላት አለ ምን አለ የሚለውን ለምሳሌ ግንቦት 13 በእንግሊዝኛ ያደርግላችሁ። እኔ በግዕዝ ስላደረኩት በእንግሊዝኛ ታደርግላችሁ። ግንቦት 13 እርገት፣ ግንቦት 23 ደግሞ ጰራቅሊጦስ፣ ግንቦት 24 ጾመ ሐዋርያት። ጾመ ሐዋርያት ማለት ብዙዎቻችን የማናውቀው ጾመ ሐዋርያት ማለት የሰኔ ጾም ማለት ነው። የሐዋርያት ጾም እንለዋለን። ግንቦት 26 ደግሞ ጾመ ድህነት ማለት ደግሞ ዓርብና ረቡዕ ማለት ነው። የፋሲካን ጾም ጾመን ስንጨርስ 50 ቀን ያለ ጾም ነው የምንቀመጠው ማለት ነው። ቅድስት ክርስቲያን ያዘዘችኝ እንደዛ ነው። 50 ቀን አይጾምም። ከዛ ስንጨርስ ግን ጾመ ሐዋርያት እንደዚህ ይጀምራል ማለት ነው። ቀጣይ ደግሞ የት ነው የምንሄደው? ቤተክርስቲያን ነው የምናየው። በአቅራቢያችን አሁን ከሀገር ውስጥ በብዛት ከሀገር ውስጥ ስትወጡ ቤተክርስቲያን መሄድ ብትፈልጉ ድንገት ከሰፈራችሁ ጀምራችሁ የት ቤተክርስቲያን አለ የሚለውን በጣም ነው የሚያሳያችሁ። ለምሳሌ እዚህ ጋር ማን ነበር የሚለው ባሪ ደብረ ኃይል ቅዱስ ጊዮርጊስ አለ። ለምሳሌ ስንከፍተው የቤተ ክርስቲያኑ ዝርዝር ባሪ ደብረ ኃይል ቅዱስ ጊዮርጊስ ይባላል። የቤተክርስቲያኑ ስም ማለት ነው። አህጉር ሊስትሊ ይባላል። እኔ አላውቀውም ብዙ። ከዛ
አባ አብ አ አባ አስበ ጊዮርጊስ ይባላሉ። ተጨማሪ መረጃ ቅዱስ ጊዮርጊስ አለ። የዘወትር መቼ መቼ ይከፈታል የሚለው ደግሞ እሁድና ቅዳሜ ብቻ ነው የሚከፈተው። እና ደግሞ ዘወትር እሁድ ከቅዳሴ በኋላ ስብከት መርሃ ግብር አላቸው። በጣም ደስ የሚል ነው ማለት መረጃውን አይታችሁ መቼ ይከፈታል፣ መቼ ሰንበት ትምህርት ቤት አላችሁ ብላችሁ ገብታችሁ ማየት ትችላላችሁ። በጣም ደስ የሚል ነው። እኔ ሲቀጥል ደግሞ የጸሎት ሰዓታት ለምሳሌ አሁን ዛሬ እሁድ ነው። አሁን ሰዓት ከሰዓት ስለሆነ እየሰራሁላችሁ ያለው ቀጥታ የሰኞ ነው የሚያሳየኝ። የሰኞ ስንገባ ውዳሴ ማርያም አለ፣ አንቀጸ ብርሃን፣ የወድስዋ መላእክት፣ ውዳሴ አምላክ የዕለቱና ውዳሴ አምላክ የዘውትር እናደርሳለን ማለት ነው። ከዛ መዝሙረ ዳዊቶችም እንዲሁ አሉ። ሲቀጥል ደግሞ ሰዓታት ነው የምንሄደው። ሰዓት ነው፣ ሰዓት ራሱ ያሳየናል። ይሄ ቀላል ነው፣ ብዙ እንትን አይደለም። የተወደዱ ነው የሚለው ደግሞ እዚህ ጋር እናንተ የምትፈልጓቸውን ዝማሬዎቹንም ስብከቶችንም እዚህ ጋር ማስቀመጥ ትችላላችሁ። ዳውንሎድ የተደረጉ አሉ። እኔ ደግሞ ዳውንሎድ ስላደረኩ ቀጥታ ስለማዳምጥ ማለት ነው። እዚህ ጋር ደግሞ የተዋህዶ አፕ ይደግፉ ነው የሚለው እና እውነት ለመናገር በጣም የወደድኩት ደስ የሚል አፕ ነው። አውርዳችሁ ተጠቀሙበት እላችኋለሁ። ስላዳመጣችሁኝ ስለምታዳመጡኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ፣ መልካም ቆይታ። በሌላ ቪዲዮ እስከምንገናኝ ያላችሁበት ፍጹም ሰላም ይብዛላችሁ።